ልጆችን ይጠቅማቸዋል ብለው የሚያደርጉት ነገር ግን እየጎዷቸው ያሉ 5 ነገሮች። ልጆች መልካም ሲሆኑና ሙሉ ተሰጧቸውን አውጥተው ሲጠቀሙ ማየት የብዙ ወላጆች ህልም ነው። ለዚህም ወላጆች ይጠቅማል ብለው የሚያስቡትን ብዙ ነገሮች ሲያደርጉ ይስተዋላሉ። ማንም ሰው እንዴት ወላጅ መሆን እንዳለበት አውቆ አልተወለደም። በሚገርም ሁኔታ አንዳንድ ወላጆች ማድረግ ያለባቸው ነገሮች ላይ ትኩረት ስለሚያበዙ ልጆቻቸው ላይ ማድረግ የሌለባቸውን ነገሮች ይረሳሉ። አንዳንድ ጊዜ ልጅ ማሳደግ ቀላል ላይሆን ይችላል። ስለዚህ ልጆን በተመለከተ ፈጽሞ ማድረግ የሌለቦትን 5 ነገሮችን ቀጥለን እንመልከት። አንደኛ፣ ልጆን ችላ ማለት። ምንም እንኳን ወላጆች ከልባቸው ባይሆንም ልጆችን ችላ ማለት የተለመደ ነው። ለልጆ የመደቡት ጊዜ 20 ደቂቃ እንኳን ብትሆን በዛን ሰዓት የእርሶ ሙሉ ትኩረት ለልጆ አስፈላጊ ነው። ከልጆ ጋር የተወሰነ ጊዜ አሳልፉ። ጥናቶች እንደሚያሳዩት ወላጆች ለልጆች የሚሰጡት ጊዜ የወላጆችን ሙሉ ትኩረት ያላነገበ ከሆነ ልጆች ወጣ የማለትና መጥፎ ባህሪ የመፍጠር እድላቸው ከፍተኛ ነው። በአንጻሩ ከልጆ ጋር መልካም ጊዜ ማሳለፍ ፍቅርና ደህንነት እንዲሰማቸው ይረዳቸዋል። ልጆች የእግዚአብሔር ስጦታዎች ብቻ ሳይሆኑ አደራዎችም ናቸውና ችላ ልንላቸው አይገባም። ሁለተኛ፣ ልጆን ከሌሎች ልጆች ጋር ማወዳደር። ምንም እንኳን ልጆን ማበረታታት ፈልገው ቢሆንም ልጆን ከሌሎች ልጆች ጋር በጥብቅ ሊያወዳድሩት አይገባም። የታላቁን ወይንም የአቻውን መልካም ፈለግ አብነት አድርጎ እንዲማር መምከር በጎ ሆኖ ሳለ አሉታዊ ተጽዕኖ የሚያሳድሩ ውድድሮችን ማድረግ ግን ልጆችን ወደ ኋላ የሚያስቀር ነገር ነው። ለምሳሌ ታላቅ ወንድምህ ጎበዝ ነው፣ አንተ ግን ሰነፍ ነህ፣ ምክንያቱም አንተ እንደሱ አታጠናም ከማለት ይልቅ ታላቅ ወንድምህ እንዳንተ ትንሽ እያለ ያጠና ነበር፣ ለዚህ ነው ዛሬ ጎበዝ ሆኖ፣ ስለዚህ አንተም ዛሬ ብታጠና እንደሱ ትልቅ ስትሆን ጎበዝ መሆን ትችላለህ በማለት ማናገር ይሻላል። ቤተክርስቲያንም የምታስተምረን ይህንኑ ነው። የቅዱሳንን ፈለግ እንድንከተል ትመክረናለች እንጂ ከቅዱሳን ጋር አወዳድራ እንደነሱ እንደማንሆን አታረዳንም። ስለዚህ እንደ ወላጅ ልጆችን ከሌላ ልጅ ጋር በማነጻጸር ለራሳቸው ያላቸው ግምት እንዲወርድና ደግሞ ነገሮችን እንዳይሞክሩ ከማድረግ ይልቅ መክሊታቸው እንዲወጣና እንዲለወጡ ማገዝ አለብን። ሶስተኛ፣ ለልጆ ካሉት ፍቅር የተነሳ ሁሉንም እሺ ማለት። ልጆ የማይጠቅማትንም ነገር ልትጠይቅ ትችላለች። ነገር ግን የሚጠቅማትን ፈቅዶ የማይጠቅማትን መከልከል የወላጅ ኃላፊነት ነው። አንዳንድ ወላጆች ለልጆቻቸው ካላቸው ጥግ የሌለው ፍቅር የተነሳ ሁሉንም ነገር ሲፈቅዱ ይስተዋላሉ። ይህ አካሄድ ለልጆ የወደፊት ሕይወት አደገኛ ነው። በሌላ በኩል ከልጆ ጋር በጥልቅ መቀራረብ ወይንም ጓደኝነት ለመመስረት ሲሞክሩ እርሶ ወላጅ መሆኑን ሊዘነጉ ይችላሉ። ልጆ በግልጽ ቀርባ እንድታናግሮ መሞከር አስፈላጊ ሆኖ ሳለ ቅርርባቸው መመሪያና እርማት ለመስጠትም የተመቸ መሆኑን ሊያረጋግጡ ይገባል። ማድረግ ስለምትችላቸውና ስለማትችላቸው ነገሮች ግልጽ የሆኑ ድንበሮችን መዘርጋት አለቦት። ይህን ካደረጉ ልጆን በወደፊት ሕይወት ውስጥ ተቀባይነት ያለውንና የሌለውን ነገር እንዲረዳ እየረዱት ነው። የጥበብንም ቃል እየተገበሩ ነው። በጎልማሳነቱ ሳለ ልጅህን ስድ አትልቀቀው፣ በስህተቱም ጊዜ ቸል አትበለው። መጽሐፈ ሲራክ ምዕራፍ 30 ቁጥር 11። አራተኛ፣ ልጆ ግልጽ ሆኖ ከእርሶ ጋር የሚያወራበትን ባህል አለማዳበር። አንድ ልጅ ከወላጆቹ ጋር ግልጽ ሆኖ ማውራቱ የልጁን ስነ ልቡናዊና አካላዊ ደህንነት ለማረጋገጥ አስፈላጊ ነው። ልጆ እርሶን ለማውራት የሚፈራና የሚተባ እርሶም እጅግ ተቆጪ ከሆኑ ልጆ እየደበቆት ያለ ነገር አለ ማለት ነው። ይህ ድብብቆሽ የልጆን ደህንነትና የቤተሰቡን ሰላም አደጋ ላይ የሚጥል ነገር ሊያስከትል ይችላል። አምስተኛ፣ ልጆችን በመንከባከብ ውስጥ ራስን መጣል። ልጆችን ማሳደግ ቀላል አይደለም። እንደውም ብዙ ወላጆች ከባድ እንደሆነ ያስረዳሉ። ለዚህም ነው ወላጆች ስለ ልጆቻቸው ሲተጉ የራሳቸውን ደህንነት ዘንግተው የሚታዩት።
ከሁሉ አስቀድሞ ሁሉም ወላጅ ሊያስተውለው የሚገባው ነገር ቢኖር የራስ ደህንነትን ነው። ልጆቹን ማሳደግ የሚችሉት እርሶ ደህናና ጤነኛ ሲሆኑ ነውና። በእርግጥም ሌሎችን በሚንከባከቡበት ወቅት ራስዎን መንከባከብን ሊረሱ ይችላሉ። ነገር ግን በተቻለ መጠን ራስዎን መንከባከብ አለቡ። የእርሶ መኖር ለልጆ እድገት አስፈላጊ ነውና የራስዎንም አካላዊና መንፈሳዊ ደህንነት ለመጠበቅ ይትጉ። እርሶ ወላጆች ልጆቻቸው ላይ ማድረግ የለባቸውም ብለው የሚያስቡት ነገር አሉት? እንግዲያውስ ሌሎች ወላጆች አውቀው ሊጠቀሙበት ይችላሉና ኮሜንት በማድረግ ሐሳቦን ያኖሩልን። እንዲሁም ይህን ቪዲዮ ላይክ ማድረጎንና ይጠቅመዋል ብለው ለሚያስቡት ሰው ማካፈሉን አይዘንጉ። በሌላ ድንቅ ሰሌዳ እስክንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። Thank you.